ሰላም ሰላም ኤቨሪባዲ እንኳን ወደ ቢትኮይን ኢትዮጵያ ተመልሳችሁ በደህና መጣችሁ። በዛሬው ዕለት ሁሉም ማርኬቶች ወደ ታች ዳምፕ እያደረጉ ይገኛሉ። ከዚህም በኋላ የኔ ፕራይስ ታርጌቶች ምንድናቸው የሚሆኑት? የቱ ጋስ ሾርቴን እዘጋለሁ፣ የቱ ጋር ደግሞ ሎንግ ለመውሰድ እየሞከርኩ ነው ወይም እያሰብኩ ነው የሚለውን በደንብ ማሳያችሁ ይሆናል። ቪዲዮውን በደንብ እንድትከታተሉ ትጋብዛችኋለሁ። አጠር ያለች አፕዴት ነው ማድረግላችሁ፣ ምክንያቱም ይህ ዳምፕ አልቋል ብዬ አላስብም። አይ ቲንክ ዊር አባውት ቱ ሜክ አ ኒው ሎ ፎር ዲስ ቤር ማርኬት እና እንዴት እንደሚሆን የቱ ጋር እንደሚሆን በደንብ ማሳያችሁ ይሆናል። ከዚህ ከቢትኮይን ዲስከስ ካደረግን በኋላ ደግሞ ወደ አንዳንድ አልት ኮይኖች ምንሄድ ይሆናል። ወደ ሶሎና ሃይፕንም ምንመለከት ይሆናል። አንዳንዶቻችሁ ኢንትረስትድ ስለሆናችሁ እሱንም እናወራናል። ይህ ቢትኮይን ኢትዮጵያ ነው። ስሜ ሮቤል አደም ነው። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቪዲዮን ደግሞ ከወደዳችሁት እንደዚህ አይነት አጫጭር ደግሞ አፕዴት ቪዲዮ የሚመቻችሁ ከሆነ አፕሪሺዬሽናችሁን ላይክ በማድረግ እንድታበረታቱ በትህትና ጠይቃለሁ። ወደ ዛሬ ቪዲዮ በቀጥታ ኒድ ጋይስ ሶ what happened? Basically, there is no single narrative. Exactly የተፈጠረውን ነገር ለማወቅ ናሬቲቭ የተፈጠረ ነገር ኤግዛክትሊ የለም። ዋነኛው ነገር የሆነው the Kaspi እና የሳውዘርን ኮሪያ ማርኬት no this one, the Kaspi, I really don't know which one it is. Anyways, Southern Korean market started dumping on the morning ዛሬ ጠዋት ላይ ከዛ በኋላ ነው ማርኬቶች እንዳለ ወደ ታች ዳምፕ እያደረጉ ያሉት። ኤኒዌይስ ዊ ዶንት ኬር አባውት ዘ ናሬቲቭ። እኔ ላሳያችሁ የፈለኩትኝ ማይ ኔክስት ፕራይስ ታርጌቶችን ነው። ቻርቶቻችንን ክሊር እናድርግ በደንብ ለእናንተ ማሳየት የምፈልገው ነገሮች ስላሉ ነው። ክሊር ለማድረግ ጸዳ አድርጌ ሁሉንም ነገሮች በቀጥታ ለእናንተ ለማስረዳት ስለምፈልግ ነው የዛሬውን ቪዲዮ እየሰራሁ ያሉት። ወደ ዛሬው ቪዲዮ እንሂድ። ሶ ቤዚክሊ ምንድነው የተፈጠረው ኦን ዘ ሾርተር ታይም ፍሬም ብትሉኝ፣ ቢትኮይን ይህ ቤር ፍላግ ፈጠረ። ዳምፕ ካደረግን በኋላ አግሬሲቭሊ ይህንን ቤር ፍላግ ፈጠርን። ይህ ቤር ፍላግ ኦን ዘ ሎወር ታይም ፍሬም ትናንትና ሪቴስት አደረግ ነው። ዩ ጋይስ ካን ሲ ዊ ታፕድ ኢንቱ ኢት። ከዛ በኋላ ሪጀክትድ ተደረግን። ኦኬ ትናንትና ቴሌግራም ቻናል ላይ እያሳወቅኩ ነበር። ቴሌግራም ቻናሉን ጆይን ካላደረጋችሁ አሁኑኑ ጆይን አድርጉ። እዛ ላይ ሞር አክቲቭ ነኝ ጋይስ። ዛሬ ላይቭ ስትሪም ማድረግ ስላልተመቸኝ፣ ቪዲዮ መስራት ያልተመቸኝ ቀን ስለነበረ ቤት ስላልነበርኩ ነው ይህን ሁሉ ነገር ያላደረኩት። ነገር ግን ሪቴስት አደረግን ቴሌግራም ቻናል ላይ። ይህ ሊኩዲቲ ግራብ ሪቴስት እያደረግነው ነው። ይህንን እንደ ሬዚስተንስ ሰፖርት ነበረ። ይህ ኖርማል ቤር ፍላግ ነው። ወደታች ሄድን፣ ወደ ላይ ሄድን፣ ብሬክ አደረግነው። ከዛ በኋላ ሪቴስት አደረግን፣ ሁለት ጊዜ ሪጀክትድ ተደረግን፣ ወደታች እየሄድን ነው። ስለዚህ የኔ ኤክስፔክቴሽን ወዴት ነው የምንሄደው የሚለውን እናውራ። ሾርቶች ወይስ ወዴት ነው፣ የቱ ጋር ነው የምዘጋቸው፣ ኔክስትስ የኔ ኤክስፔክቴሽን ምንድን ነው የሚለውን በደንብ ዲስከስ እናደርግ። ሶ ቤዚክሊ ይህንን ስናወራ ወዳለፈው ቤር ማርኬት እንለፍና ስለሱ ጉዳይ እናወራ። ሶ ያለፈውን ቤር ማርኬት ፊቦናቺ ሪትሬስመንት በጣም ኢምፖርታንት ነው። በጣም እየወደድኩት የመጣሁት የአናሊሲስ ታይፕ ነው የፊቦናቺ ሪትሬስመንት ፍሮም ዘ ቤር ማርኬት ሎውዝ። ይህ ቤር ማርኬት ሎው ነው። ከዛ እስከ ቡል ማርኬት ሃዩ የ2022 እስከ ቤር ማርኬቱ ድረስ ያለውን እስከዚህኛው ድረስ ሃይ ሴት እናድርገው፣ እንሳልበት በደንብ። ኦኬ ሶ ሌትስ ቢ ፕሪሳይዝ ሂር ዩ ጎ። ምን ትመለከታላችሁ? ምንስ ኖቲስ ታደርጋላችሁ? ለሚ ኦፕን አዘር ቲንግስ ቱ ሲ ዌይት ሰከንድ 0.5ቱንም እንየው if it's relevant 0.78ቱንም በዛው እንየው። ያ I think these two are really important. so ቡል ማርኬት ጀመረ። ቤር ማርኬቱ ከተጀመረ በኋላ ሲግኒፊካንት ሌቭሎችን እና ባውንስ ያገኝንበትን ሌቭሎች በደንብ ልብ እንድትሉና እንድትመለከቱ ፈልጋለሁ። የመጀመሪያ ካፒቹሌሽን ዳምፕ ካደረግን በኋላ እዚህ ጋር ተመልሰን ዴይሊ ክሎዠር ተመልሰን ወደ ላይ ሄድን። this was the first capitulation። እዩት፣ ተመልሶ ፕራይስ ሄደ። እዚህ ሌቭል ላይ ግን ሰፖርት አገኘ፣ የመጀመሪያው ዳምፕ። ከዛ በኋላ ሁለተኛውን ዳምፕ የቱ ጋር ነው ሰፖርት ያገኘው? it was on the fib retracement of 0.5 ኦኬ እዚህ ጋር አገኘ። ከዛ በኋላ ራሊ አገኘ። ከዛ በኋላ ይሄንንም አልፎት ሄደ። ወዴት ሄደ? ወደ 0.618ቱ ፊቦናቺ ሪትሬስመንት ሄደ። ኦኬ check it out perfectly at this level sweep ካደረገ በኋላ significantly ብዙ ትሬደሮች እየተመለከቱት ስለነበረ ይህንን ሌቭል ማርኬቱ ከዚህ ሌቭል ራሱ ወደ 8% ዳምፕ አደረገ፣ 10%። ከዛ በኋላ ግን ዴይሊ ክሎዘር ተመልሶ ወደ ላይ ሄደ። this candle right here from week to week ያለውን ስትመለከቱት 15% ነው ዳምፕ ያደረገው። በዛው ቀን ግን ሪከቨር አደረገ 15%. so this is what I'm trying to see። አሁን እየጠበቁት ያለው ይሄ ነው። ምን ማለት ነው የፈለኩት በደንብ ላሳያችሁ። ወደ አሁኑ ቻርታችን እንመለስ። አሁን ደግሞ ምን እናደርጋለን? ተመሳሳይ ፊብ ሪትሬስመንት ከቤር ማርኬት ሎዎቹ
ከ2022 ቤር ማርኬት ሎ እስከ አሁን ሃዩ ድረስ እንሄዳለን። ምን ኖቲስ ታደርጋላችሁ? የመጀመሪያው ዳምፓችን ላይ የመጀመሪያው ሲግኒፊካንት ዳምፕ ላይ የቱ ጋር ሰፖርት ያገኘ ነው? 0.382 ጋር። ከዛ በኋላ ዳምፕ አደረግን፣ ራሊ አደረግን። እዚህ ጋር ተመልሰን ወደ ቤር ማርኬት ሬዚስተንስ ባንዱ ዳምፕ አደረግን። ነገር ግን ስቲል 0.618ቱን አልነካ ነው። 0.618ቱን የነካ ነው ላስት ታይም ምን ወር ላይ ነው? ሜይ ወር ላይ ነበረ። አሁን ስቲል ጁን ላይ ሆነ ስቲል ያ ሌቭል አልተነካም። ይህ ሌቭል በጣም ሲግኒፊካንት የሚሆን ይመስለኛል። እኔም ፕራይስ የሚሄደው ቀጥታ በቀጣይ ወደ 57000 ነው ብዬ ነው ማስበው። ይህ ሌቭል ሌላ ኮንፍሉዌንስ የሆነ ሌቭል ነው። ወዴት ነው ብትሉኝ I'm not expecting ፕራይስ እዚሁ ጋር እንዲቆም፣ ነገር ግን እነዚህ ሌቭሎች የምታስታውሱ ከሆነ ስለዚህ እነዚህ ጉዳዮች አውርተናል። so maybe price is about to do something interesting። እነዚህ ሌቭሎች ናቸው። ከፌብ ሪትሬስመንቱ ምን ያክል ሩቅ ናቸው? እስቲ ሜዠር እናድርግ አብረን። እኔ ራሴ አላየሁትኝም፣ ከናንተ ጋር ነው ሜዠር እያደረኩት ያለሁት። from the fib retracement ፕራይስ እዚህ ጋር ቢደርስና ዌክ ዳውን ቢያደርግ not this level 49 maybe not ግን እዚህ ድረስ 8% 7% ዊክ አድርጎ ተመልሶ ዴይሊ ክሎዥሩን ወደዚህ የምናገኝና bit of a bounce ጁላይ እና ኦገስት ላይ የምናገኝ ይመስለኛል። የኔ ኤክስፔክቴሽን ይህ ነው። ወደ ሎወር ታይም ፍሬሙ ስንሄድ እንዴት ነው ወደዛ ልንሄድ የምንችለው ብላችሁ ልጠይቁ እንችላላችሁ። እናም ወደ ሎወር ታይም ፍሬም አናሊሲስ የሰራሁትኝን እዚህ ጋር እንክፈተውና በደንብ እንመልከት። ይህንን ፓራለል ቻናል እናጥፋው። ሶ ሌትስ ዙም ኢን። አሁን ሰፖርት ለማግኘት እየሞከርን ያለነው 200 ዊክሊ ሙቪንግ አቨሬጁ ላይ ነው። የ200 ዊክሊ ሙቪንግ አቨሬጁ በአሁኑ ሰዓት ላይ it is at 62283 ኤግዛክትሊ አሁን ባውንስ ያገኘንበት ሌቭል we went a little bit below it። ግን እዚህ ሌቭል ላይ በጣም ብዙ ሪቴይሎች የባይ ኦርደር አላቸው ጋይስ። ይህንን ልብ ማለት አለባችሁ። ያ ሌቭል ላይ በጣም ብዙ ሰዎች መግዛት ይፈልጋሉ፣ ባይ ኦርደር አላቸው። ያን ሌቭል ይህንን 200 ዴይሊ ዊክሊ ሙቪንግ አቨሬጅ ስንት ጊዜ እንደነካ ነው ተመልከቱት። we can even take this volume profile. Let me hide it a second. Here you go. Let me hide it one moment guys. ይሄንን ሃይድ እናድርገውና እዩት እንዴት ይሄ ሌቭል ባይ እንዳለና መልሶ ፕራይስን ፑሽ እያደረገ እንደሆነ። ይህ 200 ዊክሊ ሙቪንግ አቨሬጅ ግን ኢቨንቹዋሊ ይህ ሌቭል ብሬክ እንደሚያደርግ እርግጠኛ ነኝ። አሁን ካላደረገ ኦኬ ያንን ፌብ ሪትሬስመንት በኋላ እናገኘዋለን ማለት። ነገር ግን የኔ ኤክስፔክቴሽን ይህንን 200 ዊክሊ ሙቪንግ አቨሬጅ ብሬክ አድርገን ወደታች እንሄዳለን። ላስት ሳይክል ተመሳሳይ ነገር አይተናል። ከ200 ዊክሊ ሙቪንግ አቨሬጁ በታች ሄደናል። እዚህ ጋር እንደምትመለከቱት ጁን ወር ላይ ተመሳሳይ ታይም ፍሬም ላይ ማለት ነው። ሶ basically what I'm trying to say is በአሁኑ ሰዓት ላይ ሰፖርት ለማግኘት እየሞከርን ያለነው እዚህ ሌቭል ላይ ነው። let's go on the 4 hourly time frame. ፕራይስ እንደምታዩት እያያችሁት ነው። ይህ 200 በአረንጓዴ ያደረኩትኝ 200 ዊክሊ ሙቪንግ አቨሬጅ ነው። እዛ ላይ ነው ሰፖርት ለማግኘት እየሞከረ ያለው። ነገር ግን ፕራይስ ኮምፕረስድ እየሆነ ነው፣ እየተጨመቀ ነው። ነግሬያችኋለሁ ይሄን ነገር በላስት ቪዲዮ ላይ በዚህ 200 ዴይሊ ሙቪንግ አቨሬጅ እና ከላይ በምትመለከቱት በቤር ማርኬት ሬዚስተንስ ባንዱ እየተጨመቀ ነው። ፕራይስ ዲሳይድ ማድረግ ይኖርበታል ወዴት መሄድ እንደሚፈልግ። ስለዚህ my guess is ከዚህ በታች እንወርዳለን ከ200 ዴይሊ ሙቪንግ አቨሬጅ። ከዛም ይህንን ሎ ስዊፕ እናደርገዋለን። ለምን ካላችሁኝ በአሁኑ ሰዓት ላይ ከፖይንት ኦፍ ኮንትሮልም በታች ነን ያለነው። ከቫልዩ ኤሪያ ሃዩም ሪጀክት ተደርገናል። አሁን ቀጣይ የኛ ዴስቲኔሽን የሚሆነው ቫልዩ ኤሪያ ሎው ነው። ይህ ቫልዩ ኤሪያ ሎው 61500 ላይ ይገኛል። but wait a second እዛ ሌቭል ላይ ከደረስን why not sweep the lows? 59000 ላይ ቮሊዩም ስንመለከት የመጀመሪያው ኢንዲኬተራችን ስቲል በጣም ሎው ነው። ምንም አይነት significant participation in the market እያየን አይደለም። I want to see the big capitulation. ፕራይስ እንደዚህ ወደታች ሲሄድ ይህንን ፌብ ሪትሬስመንታችን ነው በውሃ ነገር ከለር የምትመለከቱት። ይህንን ሌቭል እንደዚህ አድርጎ ቮሊዩም በሚገርም ሁኔታ ስፓይክ አድርጎ እዚህ ሌቭል ላይ እንደዚህ ስፓይክ አድርጎ ከዚህ ከቀድሞ ካየናቸው ከነዚህ ሌቭሎች አትሊስት ትንሽ ሲግኒፊካንትሊ በላይ እንዲሄድ ፈልጋለሁ። ይህ ነው እየተመለከትኩ ያለሁት። ሌላኛው ነገር RSI ነው። let's go to RSI. ዴይሊ RSI ሪሴት አድርጓል። ኦኬ I want this RSI to go back in here እናም ኦቨርሶልድ ውስጥ ለመግባት still we have distance። እዚህ ጋር ኦሬዲ ኦቨርሶልድ ስለገባን ትንሽ ባውንስ ማግኘታችን ግዴታ ነበር እንደምትመለከቱት። ነገር ግን I would guess የኔ ኤክስፔክቴሽን እንደገና ወደ ኦቨርሶልድ ውስጥ እንገባለን። it giving us a moment to reset ነበር። ይቺኛዋ ባውንስ ይቺኛዋ bear trap no bull trap sorry it was some kind of a bounce to trap us ብዬ አስባለሁ። ሌላኛው ነገር ይህ
የዚህን ነገር ሪቨርሱን ስትመለከቱት የኛው ቻርት ነው የስቴብል ኮይን ዶሚናንስ ነው። ይህ ደግሞ ቡል ፍላግ ፎርም ካደረገ በኋላ ብሬክ ካደረገ በኋላ አሁን ወደ ላይ እንደሚሄድ እያሳየን ይገኛል። ስለዚህ I will stay bearish on the market የኔ ኤክስፔክቴሽን ስቲል ወደ ታች እንሄዳለን ብዬ ነው። ዊክሊ RSI ስንመለከት ምን ብያችሁ ነበረ? ቴሌግራም ቻናል ላይ አውርተናል። በላስት ቪዲዮ የሰራውበትም ቪዲዮ ላይ አይተናል። የኔ ኤክስፔክቴሽን RSI ዊክሊው ስቲል ሪሴት አላደረገም ጋይስ። I would expect RSI to go, let me zoom in here. I want the weekly RSI to make a low like this one right here. Let me get my trend line. ከዛ በኋላ እዩት I want RSI to go lower ከዚህ ከፌብሩዋሪ ሎው ዊክሊው ወደ 21 እንዲሄድ ፈልጋለሁ። የኔ ኤክስፔክቴሽን ይሄ ነው። እነዚህ ነገሮች በጠቅላላ ካየሁኝ የጁላይ እና የኦገስት ባውንሱን ለመግዛትና ሎንግ ለማድረግ I am ready. So የኔ ኤክስፔክቴሽን is simple. ይህንን ፊቦናቺ ሪትሬስመንት እንድንነካው ፈልጋለሁ። ላስት ቤር ማርኬት ላይ በጣም በሚገርም ሁኔታ ይህንን ፊቦናቺ ሪትሬስመንት ነክተነው ዊክ አድርገን we had a huge volume spike እንደምትመለከቱት እዚህ ጋር and then we rallied into እዚህ ጋር ተመልከቱት አያችሁት this kind of volume ነው ፈልገው ከርቀት የሚታይ የሆኑ volume እንዴት ከርቀት ይታያል not really it's really low I want it to be something like this እንደዚህ አይነት ቦተም ፎርም ስናደርግ at least for a while ያው የQ4 እያወራን አይደለም ስለ Q4 አይደለም እያወራን ያለ ነው ይሄንን ጊዜ ይሄን ነገር አስተውሱ ስለ ኳርተር 4 አይደለም እናወራው ኳርተር 4 ላይ significant drawdown ይኖረናል ወደ 49000 even to lower 40s region የምንሄድበት probability high ነው ኦኬ so የኔ ኤክስፔክቴሽን ይሄ ነው አብረን የምንመለከት ይሆናል of course ማርኬቶች probability ነው guys ይሄ ነገር ማይፈጠር ከሆነ ከዚህ በኋላ ራሊ የምናገኝ ከሆነ ሾርቶችን በኋላ መዘጋ ይሆናል ግን my guess is በጣም ብዙ ሪጀክሽን እያገኘ ነው ስለዚህ ከዚህ በኋላ ትንሽ ሎወር እንሄዳለን ብዬ ነው ማስበው ሌላኛው ኢኩዊቲ ማርኬቶች እንደምትመለከቱት በጣም ዳምፕ እያደረጉ ነው and I guess የነዚህ የኢኩዊቲ ማርኬቶች ዳምፕ at least it will continue in the short term ብዬ የምጠብቀው ነው ይህ አሁን ያየነው የነበረው አንድ አዲስ የማርኬት ስትራክቸር shift አለ ይህ ማርኬት ስትራክቸር shift we set high እዚህ እንደምትመለከቱት a high ከዛ በኋላ a low we are making higher highs አሁን ግን ስትራክቸሩ ተቀየረ we made a high we made a low and then we made a lower high አሁን I expected to come here and tag the bull market support band ከዚህ በኋላ we will make another lower low ብዬ ነው in expectation at least equity ስለዚህ I think we have a little bit more further downside ስለ hype እናውራ let me just change into the Binance on Hyperliquid wait a second ስለ ሃይፕ እናውራ ምክንያቱም ሃይፕም ኢንትረስቲንግ የሆነ ባይ ነው የሚሆነው ባውንስ የምናገኝ ከሆነ this one wait a second Hyperliquid so yeah we can use this one ግን it's not that much of a data wait a second okay found it ይሄኛውን ነው ማየት የፈለኩት የነበረው so hype it's in this region right here ይሄኛውም ሌላ region form እያደረገ ነው so hype I'm a little bit bearish on it ምክንያቱም it didn't make a significant higher high and it looks like at least for now a double top formation so this is the neckline ይሄንን break የምናደርገው ከሆነ maybe significantly drop ልናደርግ እንችላለን ግን there are a lot of supports coming in for hype የመጀመሪያው ይሄንን region volume ስንለካው the point of control 59 ላይ ይገኛል ከዚህ በኋላ ያለው ደግሞ ከአንከርድ ቪዋፑን ከነዚህ ሎዎቹ ጋር ከነዚህ ፎርም ያደረግናቸው ሎዎቹን ስታመጧቸው እነዚህ ሌቭል የነበሩት ሎዎች if you anchor it at this levels you can see there are significant support አንደኛው ከዚህኛው ከvalue area low ጋር coincide ያደርጋል ሁለተኛው ደግሞ እዚህ ጋር የምትመለከቱትን ወደ 50 አካባቢ ላይ እንዲሁም ደግሞ የቡል ማርኬት ሰፖርት ባንድ ብዙ ሰፖርቶች አሉት I will not be that much deterministic ነገር ግን double top form አድርገናል እዚህ ጋር at least for now so hold ማድረግ ያለብን የመጀመሪያው ሰፖርት ላይናችን hold ማድረግ ያለብን if you make a trend line from this low to this low የመጀመሪያው supportive line maybe we can make it here even ይሄንን ሌቭል መያዝ እንችላለን for now at least so ከዚህ መውረድ የለበትም at least for now let me check it in here yeah exactly ከነዚህ ሌቭል ላይ መውረድ የለበትም ሃይፕ ከ60 ላይ ያ የሚፈጠር ከሆነ significant drawdown የምናገኝ ይሆናል ነገር ግን እነዛን ሌቭሎች value area loan value area ሃይን ተመልከቱት ሶላና የሁላችሁም የብዙዎቹ ፌቨራይት ነው
ነገር ግን ብሬክዳውን እያደረገ ነው ከዚህ አፕወርድ ስሎፒንግ ሰፖርት እንደምታዩት 4 አወርሊ ታይም ፍሬም ላይ ከሱ በታች እንገኛለን። ይሄንን እንደ ሰፖርት ይዘነው ነበር። አሁን ሬዚስተንስ ቴስት እያደረግን ነው። ሶ አትሊስት ወደ 60 ወደ 50 ወደ 48 አካባቢ ላይ ሶላናን እንጠብቀው ባይ ነኝ። ሱዊ አም ስቲል ቤሪሽ ኦን ሱዊ። ሱዊ አንድ ጥሩ ነገር እያደረገ ያለው ከቫልዩ ኤሪያ ሎው ጋር ላለመውረድ እየሞከረ ነው። የሚችለውን ያክል እያደረገ ነው። ግን I would guess my next target for SUI 0.56 cents. Ethereum still has also broken down and የኛ የኢቴሪየም ጎላችን አትሊስት ይህንን let's go on the daily 1400ን ስዊፕ ያደርጓል። የ2025 ከታሪፍ ካፒቹሌሽን ሎዎቹን ብዬ ነው የኔ ኤክስፔክቴሽን። gold is a little bit tricky. It's still trying to hold these levels. last time set ያደረግነው እሱን ማያደርገው ከሆነ ወደዚህ ወደ 3800 ላይ ጠብቁት። ካልሆነ እነዚህን ሌቭሎች እየተመለከታችኋቸው ባይ ነኝ። ያ the dollar is breaking out እንደምትመለከቱት significantly higher base form ካደረገ በኋላ breakout እያደረገ ነው። ይህም one of the reasons markets are dumping ልትሉ ትችላላችሁ። one of the narratives is all of these things is happening. ያ so basically የኔን ኤክስፔክቴሽን ነግሬያችኋለሁ። ቢትኮይን ወደዛ ፊቦናቺ ሪትሬስመንት እየጠበኩት እገኛለሁ። እዛ ላይ ሾርቶቼን ዘግቼ ከዛ ፊቦናቺ ሪትሬስመንት ወይ አንደርስም እዛ ሌቭል ላይ ወይ ደግሞ ሲግኒፊካንትሊ እንወርዳለን 8% ምናምን በዛው ቀን ላይ ግን ተመልሰን ከዛ ሌቭል ላይ ሆልድ ማድረግ ይኖርብናል። ማይሆን ከሆነ ሜቢ this one last time ማሳየቻችኋለሁ። ይሄኛው QT ending bear market formation ላይ ነን ያለነው። so if this happens the bear market is over. እንደዚህ በጣም significantly dump እናደርግ ከሆነ bear market አልቋል guys. so remember that if this is the case ግን I would guess still ያ የሚተርም ኖርማል ፎርሜሽናችንን እየተከተልን ነው ብዬ አስባለሁ። የኔ ኤክስፔክቴሽን እሱ ነው። you can see here this is the average and this is the average, this is the deviation from it. ከሌሎች ቤር ማርኬቶች ጋር ማወዳደር እንችላለን። let's see, this is the average, this is 2022, we still tracking it well. 2018 ይህ ነው፣ 2014 ይህ ነው። so more or less ያለው ነገር ይህንን ይመስላል። እንደምትመለከቱት ከ2022 it had significant drops. I don't expect any bear market to be similar. ሁሉም ነገር እንዲመሳሰል አልጠብቅም። የሚለያይ ነገር ይኖራል። so yeah, I hope this video was useful for you guys. በነገው ዕለት I will be more active. አዲስ ፍሬስ አክሽን የሚኖር ከሆነና በጣም significant drop እናደርግ ከሆነ ላይቭ ስትሪም እናደርግ ይሆናል። የቴሌግራም ቻናል ላይ ግቡ። ዛሬም ላይቭ ስትሪም አድርገን ነበረ ለአጭር ጊዜ ለ20 ደቂቃ። ጥያቄ ያላችሁን ልጆች ጥያቄ ጠይቀው ነበረ እዛው ላይ የቴሌግራም ቻናላችን ላይ ሊንኩን ባዮ ላይ ታገኛላችሁ። ይመቻችሁ። ስሜ ሮቤል አለሙ ነው። ይህ ቢትኮይን ኢትዮጵያ ነው። ለቻናሉ አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ ጋይስ። ቻው